እንግሊዘኛ ቋንቋ በሁለት መንገድ ይለመዳል። እንግሊዘኛ ቋንቋ ብቻ አይደለም actually ሁሉም የቋንቋ አይነቶች በሁለት መንገዶች መልመድ ትችላላችሁ። የቋንቋ ብቃታችሁን ለማሻሻል ወይንም ደግሞ from zero ከስክራች ተነስታችሁ የሆነ ደረጃ ላይ ለመድረስ ሁሉ ጊዜ የሚመስላችሁ አሪፍ አስተማሪ ብቻ እንዲኖራችሁ ማሰባችሁ ነው። ራሳችሁን በማስተማር እንግሊዘኛ ቋንቋ ችሎታችሁን ያለ ምንም አስተማሪ ማዳበር እንደምትችሉ ታውቁታላችሁ። ሰላም ጤና ይስጥልኝ። እንዴት ናችሁ? ገሬ ነኝ ከሲምፕል እንግሊሽ የዩቲዩብ ቻናል። ዛሬ እንግሊዘኛ ቋንቋ በቀላሉ ልንለምድ የምንችልባቸው ብዙ አማራጭ መንገዶች ይኖራሉ። ግን ፕራክቲካሊ እኔ ካለኝ ተሞክሮና ፕሮፌሽናል ኤክስፒሪየንስ የሚጠቅም ሐሳብ እነግራችኋለሁ እና በተግባር ደግሞ ከፈጸማችሁት በእርግጠኝነት ጥሩ ለውጥ እንደምታመጡበት ተስፋ አድርጋለሁኝ። ከቲክታክ የመጣችሁ ከቴሌግራም ግሩፕ እንዲሁም ደግሞ እንዲሁ አጋጣሚ ዩቲዩብ ላይ ገባ ብላችሁ ላገኛችሁኝ እንግሊዘኛ ቋንቋ አስተማሪ ነኝ። ለማገዝ ነው እናንተን የመጣሁት፣ ሌላ ነገር የለም። በተለይ ማይንድሴት ላይ በተመለከተ ደግሞ ጥሩ ግንዛቤ ሊኖራችሁ ይገባል። ስለዚህ እንግሊዘኛ ቋንቋን በሚመለከት ፓርቲኩላርሊ ቋንቋ ስንል ብዙ ቋንቋዎችን ያካትታል። እንግሊዘኛ ቋንቋን ሰዎች በቀላሉ በሁለት መንገድ ይለምዷቸዋል። የመጀመሪያው መንገድ ያለምንም ትምህርት ያለምንም ረዳት አጋዥ በራሳቸው እንዲሁ ናቹራል ፕሮሰሱን በመከተል ቋንቋ ይለምዳሉ። ያ ማለት አንተ አማርኛ፣ ትግርኛ፣ ኦሮሞኛ፣ አፋርኛ ነው ሌሎች የኢትዮጵያ ቋንቋዎችን የለመድንበት መንገድ ማለት ነው። በዛ መንገድ እንግሊዘኛ ቋንቋ መልመድ ይቻላል ያለምንም ትምህርት። ሁለተኛውና ደግሞ በፕሮሰስ የሚጠይቀው ስቴፕ የሚጠይቀው በመማር የምናመጣው ለውጥ ሊሆን ይችላል። እሱ ማለት ምንድነው? ትምህርት ቤት እንገባለን፣ ሳብጀክት ቨርብ ኦብጀክት እያለን በየተለያዩ የክፍል ደረጃዎች ላይ ስለ ቴንስ፣ ስለ አርቲክል፣ ስለ አክቲቭ ፓሲቭ ምናምን እያለን የሰዋሰው ህጉን ግራመር ፓተርኑን በማወቅ የሚደረግ ለውጥ ይሆናል። ግን አንድ ጥያቄ ልጠይቃችሁ። ለውጥ ነው የምንፈልገው፣ ለውጥ ይምጣ ነው ዞሮ one way or the other። ግን የተሻለ ለውጥ የሚባለው የትኛው ይመስላችኋል? ወይንም ደግሞ ከመግባባት አንጻር ጥሩ የሚባለው ለውጥ በየትኛው መንገድ የሚመጣው ይመስላችኋል? እንዲሁ በፕሮሰስ የሚመጣው በህግ ስርዓት አጥንተን የሚመጣው ወይንስ በመናገር ብቻ የሚመጣው ለውጥ የትኛው ይመስላችኋል? ስለዚህ አሁን ከዚህ ጋር በተገናኘ እንግዲህ እንደኔ ማስበው ሁለቱንም አቀናጅቶ መያዝ በጣም ጠቃሚ ነው ብዬ አስባለሁ። ለምን መሰላችሁ? ቋንቋን እንዲሁ በፕሮሰስ ያለ በህግና ስርዓቱን በማወቅ እድሉ ካላችሁ አንደኛ የተሻለ እንትን ሊኖራችሁ ይችላል። ስለ ቋንቋው ጥሩ ነው ይኖራችኋል፣ ጥሩ ግንዛቤ ይኖራችኋል። ቤዚክስ የሚባሉ ነገሮችን ጥቅቅ አድርጋችሁ እንድታውቁ ያግዛችኋል። ሁለተኛው ደግሞ እንዲሁ ደግሞ በንግግር ብቻ በማውራት ለምሳሌ እህት ወንድሞቻችን አረብ ሀገር ሲሄዱ አረበኛ ቋንቋን ያለምንም ትምህርት ቤት እንዲሁ ከአሰሪዎቻቸው ጋር በመለመድ ብቻ የሚችሉበት ሁኔታ አለ አይደል? ይሄኛው መንገድም ደግሞ በጣም ውጤታማ ነው። ምክንያቱም ኮንፊደንት እንድትሆኑ ያደርጋችኋል። በራሳችሁ ተማምናችሁ እንዲሁ ነው የምታወሩ። ቢካዝ ማች ኦፍ ታይም የምናሳልፈው በማውራት ነው የሚሆነው፣ በማውራት። ስለዚህ በተግባር የተፈተሸ የማውራት ክህሎት ነው የሚኖረን ማለት ነው። በቋንቋ ስርዓት ህጉን በማወቅ ከሆነ ግን ሁል ጊዜ የምትማሩት ኖሌጁን ታውቁታላችሁ፣ ግን ስኪል የሚለው ነገር ላይ ትንሽ ይጎላል ማለት ነው። ራይት? እውቀቱ ይኖራችኋል፣ ግን ስኪል መሆኑ የመግባቢያ ቋንቋ መሆኑን ልትገነዘቡ ወይም ደግሞ ልትረሱ ትችላላችሁ። እና ሁሌም ቴስት ነው የሚመስላችሁ። አሁን እናንተ ብዙ ጊዜ ትምህርት ቤት ላይ በተለይ እንግሊዝኛ ቋንቋን ተምራችሁ የመጣችሁ ሰዎች አሜሪካን ሀገር ያላችሁ፣ ካናዳ፣ እንግሊዝ፣ አውስትራሊያ፣ በየትኛውም የዓለም ክፍል ኢትዮጵያ ውስጥም ያላችሁት እህት ወንድሞቻችን ለማውራት እያወቃችሁ ኢቭን ማውራት አልቻላችሁ። እያወቃችሁ ምን እንደሚባል ታውቃላችሁ፣ ምን መመለስ እንዳለባችሁ ታውቃላችሁ፣ ግን ኮንፊደንስ የላችሁም። ምክንያቱም እውቀቱ እንጂ ያላችሁ ስኪል አላደረጋችሁትም። ስኪል ፕሮሰስ ይጠይቃል። በሂደት በማውራት በመነጋገር ድፍረቱ እንዲመጣ ማድረግ መቻል አለባችሁ። ስለዚህ ለእናንተ የሚያዋጣው ሁለቱም አማራጭ ነው። በማንበብ በማወቅ ኦር ደግሞ ቲቸር ሃየር በማድረግ በመቅጠር ትምህርት ትማራላችሁ። ፕራክቲስ ደግሞ ታደርጋላችሁ። ሁለቱን አቀናጅታችሁ ስትጠቀሙ ምናልባት የተሻለ ለውጥ ይመጣል እና ከሁለቱም እንዳትርቁ ለማለት ነው። አሁን አረብ ሀገር ያላችሁት ወንድሞች እንዲሁ ዝም ብላችሁ አረበኛ እንችላችኋል እና መጻፍ አልችልም ገሬ ማንበብም አልችልም ግን ማውራት በጣም እችላለሁ እግባባለሁ የምትሉት ወደ ጽሁፍና ወደ ማንበብ ቀይሩትና ደግሞ የተሻለ አዳብሩት። እንግሊዘኛውንም እንደዛው ማለት ነው። ራይት? እንግሊዘኛ ቋንቋውንም እንደዛው። በዚህ መንገድ ጥሩ ለውጥ ማምጣት ትችላላችሁ ብዬ አስባለሁ።
ለዚህ ደግሞ መሰረታዊ ነገር የሚጠቅማችሁ ለእናንተ በየቀኑ ቢያንስ የ15 ደቂቃ የ20 ደቂቃ እንግሊዘኛ ቋንቋ ጋር በተገናኘ ማውራት እድል ብታገኙ ቆንጆ ነው። ኤቭሪ ሲንግል ዴይ ማውራት ብትችሉ በጣም ጥሩ ነው። በየቀኑ ታወራላችሁ ማለት ፓሲቭ የነበሩ ቃላቶቻችሁ አክቲቬት እያደረጋችኋቸው ትመጣላችሁ። አክቲቭ እየሆኑ ይመጣሉ። ለእናንተ ቅርብ ለመናገር ዝግጁ እየሆኑ ይመጣሉ። አለያ it's on the tip of my tongue ምን ነበረ ቃል ምናምን እንደዚህ ያላችሁ እንድታስቡ ነው የምትሆነው። ልምምድ ከሌለው ታቆታላችሁ ግን ይደበቃል እናንተ አእምሮ ላይ። ስለዚህ ፕራክቲስ በየቀኑ ከ15 እስከ 20 ቀን ገሬ ምን ላውራ ከማን ጋር ላውራ። አሁን ቴክኖሎጂ በጣም ቆንጆ ነው። ጂፒቲ ያለላችሁ ቲክቶክ ላይቭ ስትሪሚንግ ላይ ብዙ ጊዜኛ ሴሽን እየሰጠን ነው። አብራችሁ እዛ መገኘት ትችላላችሁ። እንግሊሽ ስፒኪንግ ፓርትነር መፈለግ ትችላላችሁ። እንግሊዝኛ ቋንቋ የሚያናገራችሁ ሰው በተለይ ደግሞ በኔቲቭ ስፒከርስ ጋር የመገናኘት እድሉ ካላችሁ ደግሞ በጣም ይወዳሉ። በጣም ስለ ዓለም ስለ ህይወታችሁ ስለ ካልቸራችሁና ስለ እናንተ ባክግራውንድ ማወቅ ይፈልጋሉ። ስለዚህ ጠጋ ብሉና ቀርባችሁ አውሯቸው። በደንብ ኮሚዩኒኬት አድርጉ። ይሄን እርግጠኛ ሆኜ ነው የምነግራችሁ። እኔ ብዙ ኤክስፒሪየንስ ስላለኝ ባለፈው ጊዜ ማለት ነው። ላይክ እኔ አሁን የሃይ ስኩል ተማሪና ከሃይ ስኩል ግሬድ ዝቅ ባልንበት ጊዜ በነበርንበት ጊዜ በደንብ ነበር የምናወራው። ነጮችን አሳደን ነው የምናገኛቸውና ማውራት ለኛ እንደ ብርቅ ነገር ስለሚሆን ዝም ብለን እናወራለን። በቃ ሚረባ ማይረባውን ማለት ነው። ግን ድፍረት በከፍተኛ ሁኔታ ነው የሰጠን። ስለዚህ ራሳችሁን እድሉን ፍጠሩ። ባቡር ላይ ስትገናኙ፣ ፓርክ ላይ ስትገናኙ፣ አንዳንድ ሪክሬሽን ሴንተር ሞሎች ላይ ስትገናኙ፣ ሾፒንግ ሴንተሮች ጋር ስትገናኙ የማውራት እድል ይኖራችሁ። ባለጎሪጥ ተያይቶ መተላለፉ ምናምን አይደለም። ኦኬ በቃ ኤክስቼንጅ ሳም ኢንፎርሜሽን የሚጠቅም ማይጠቅም ሊሆን ይችላል። አውሯቸው ትንሽና በዛ መንገድ ራሳችሁን ብታቀርቡ ጥሩ ነው። አዘርዋይስ የመጨረሻው አማራጭ የሚሆነው እንትን ማድረግ ትችላላችሁ። ስለ ራሳችሁ ኤቭሪዴይ ዛሬ ምን ፐርፎርም ማድረግ ትችላላችሁ። ማታ ላይ ኦር ደግሞ ጠዋት ላይ ምንድነው ዛሬ የምሰራው ከጠዋት እስከ ማታ የምትሰሩትን ለራሳችሁ አውሩት። ወይ ደግሞ ማታ እንደ ሪፖርት አድርጋችሁ ለራሳችሁ የሰራችሁትን ስራ በሙሉ ፕራክቲስ ብታደርጉ። ይሄን እኔ በተግባር ድሮ አድርገው ነበር። ማለት ቋንቋ ትምህርት ቤት ሄጄ ተምሬ አላውቅም፣ ግን ትምህርት ቤት የመጀመሪያ ዲግሪ ሁለተኛ ዲግሪ ምናምን እንደዚህ ስንማር ከዛ በፊት በነበረው ጊዜ ራሴ ዝም ብዬ ፕራክቲስ አደርግ ነበር። ፊውቸር ቴንስን ለማወቅ ጠዋት ላይ እንዲያደርጋለሁ እያልኩ የቀኑን ሙሉ እናገር ነበር። ማታ ላይ ደግሞ ፓስት ቴንስን ለመግለጽ እንዲያደርጋለሁ እንደዚህ ፈጽሜያለሁ ምናምን እያልኩ ለማመድ ነበር። ይሄ በጣም ይጠቅማቸዋል፣ ፕራክቲካል ኤክስፒሪየንስ ስለሆነ ማለት ነው። ከዛ በዘለለ እንግዲህ ለራሳችሁ ስቶሪዎችን ሾርት ስቶሪዎችን አንብቡና ሪቴሊንግ የሚባል ፕሮግራም አለ። ለራሳችሁ መንገር፣ ደጋግማችሁ ማውራት። ሪቴል ማለት ቴል መንገር ነው አይደል? ሪቴል ድጋሚ መንገር ነው። ቴል and again so ለራሳችሁ ያንን ስቶሪ ብትናገሩ ከዛ ስቶሪ ላይ ቮካብለሪ ያለው ከዛ ስቶሪ ላይ አንዳንድ ፍሬዞች አሉ፣ አይዲያ ያለው ደግሞ ፍሉዌንሲው የጠበቀ ነው። በዛ መንገድ በምትችሉት መጠን ኮረንሱን ጠብቃችሁ መግለጽ ብትችሉ ብትለማመዱ በቃ ዴይ ባይ ዴይ የሚገርም ለውጥ ማምጣት ነው የምትችሉት። እርግጠኛ ሆኜ ነው የምነግራችሁ። ችግሩ ፕራክቲካሊ ታደርጉታላችሁ ወይ ነው። አዎ ገሬ የምትለው ሁሉ ይገባኛል፣ ልክ ከሆነ አንድም አልተሳሳትክ እኮ፣ ግን በቃ እናንተ ኮሚትመንት ይወስናል። እዚህ ላይ ኮሚትመንት ሊኖራችሁ ይገባል። ቆንጆ የምትፈልጉትን ምግብ ለመብላት ጣፋጭ ምግብ እንደምታዘጋጁት ሁሉ ይህንንም ደግሞ ለመልመድ ፕራክቲስ ማድረግ የተባላችሁትን መፈጸም ይኖርባችኋል። ይሄንን ካልቻላችሁ ደግሞ እኔ ሳደርግ የነበረው አጫጭር የእንግሊዘኛ ቪዲዮዎችን እየገባችሁ ማየት ልመዱ። አጫጭር እኔ ታይም ቴኪንግ የሆነ ረጅም 1 ሰዓት ተኩል ምናምን የሆነ ቪዲዮ በዛ ጊዜ አላይም ነበር። አጫጭር ቪዲዮዎች እንዳሁን ፖድካስት የሚባለው ሳይጀመር በፊት መንገድ ላይ ያቆሙ ዝም ብለው እንደዚህ ፕራንክ ለማድረግ ሶሻል ኤክስፐሪመንት የሚሰሩ ሰዎችን አጫጭር ቪዲዮአቸውን በጣም አይነበረ ከ20 ደቂቃ ከ15 ደቂቃ ምናምን የበለጠ አይደለም። እና እንደዚህ አይነት ቪዲዮዎችን ብታዩ ብዙ ፍሬዞችን ኤክስፕሬሽኖችን ምናምን ኮሌክት ማድረግ ትችላላችሁ ማለት ነው። ስለዚህ በምትችሉት መጠን በዩቲዩብ በቲክታክ ወይም ደግሞ በሌላም በፖድካስት ሲሪየስ ሙቪዎችን አጫጭር የሆኑትን ዶክመንተሪዎችን ማየት ብትችሉ ቆንጆ ነው። ይሄ ደግሞ ለምን ይጠቅማቸዋል? ፖድካስት ስታዩ ቴሌቪዥን ፕሮግራም ላይ ስትከታተሉ ምናምን ዋይድ ሬንጅ ኦፍ ቶፒክስ ናቸው የሚወሩት። ብዙ አይነት ርዕሰ ጉዳዮች ነው የሚወሩት። እኔ እንግሊዘኛ አስተማሪ ሆኜ ስለ እንግሊዘኛ ብቻ ማወራ ከሆነ የኔ ቮካብለሪም የታጠረ ይሆናል ማለት ነው። ስለ ኤንቫይሮንመንት፣ ስለ ሶሻል ላይፍ፣ ስለ ቴክኖሎጂ፣ ስለ ፖለቲክስ ምናምን የምከታተል ከሆነ ግን በነዛ ዙሪያ ላይም የማውራት እድሉ አቅሜ ከፍተኛ ነው የሚሆነው። ምክንያቱም ኤክስፖዠር ስላለኝ ብዙ ቃላቶችን ፍሬዞችን ሰበስባለሁ እንደማለት ነው። ይሄን ብታደርጉ እኔም የተጠቀሙበት መንገድ ነው ማለት ነው። ቃላትን በሚመለከት ግን እንደው ዲክሽነሪ ይዞ ረጅም ጊዜ ለማንበብ የሚፈልግ ሰው አለ። ዲክሽነሪ ስላነበብ ብዙ ቃላት ስላሉ ታወራለህ ማለት አይደለም። ምንም ዋስትና የለውም። የተሻለው መንገድ ግን ቃላት አዲስ ቃል ሲሰጣችሁ አዲስ ቃል ስታቁ
ያቺን ቃል ወደ አረፍተ ነገር ቀይሯትና ካሁን በፊት በሰራውላችሁ ቪዲዮ ሜሪየም ዌብስተር የሚባል እኔ ስጠቀምበት የኖርኩ መጽሐፍ ነውና ሜሪየም ዌብስተር ኦንላይን ፕሌይ ስቶር ላይ ማውረድ ትችላላችሁ። ሜሪየም ዌብስተር ዲክሽነሪ ኤግዛምፕል ሰነሶች አሉ። ወደ ታች አካባቢ ስትሄዱና ትርጉሙን ይነግራችኋል። አንቶኒም አለ፣ ሲኖኒም ተቃራኒ ቃል አለው። ወደ ታች ወርዳችሁ በተሻለ መንገድ ሰንተንስ ኮንስትራክት ተደርገው ታገኛላችሁ። እነዛን ሰንተንሶች ፕራክቲስ ብታደርጓቸው በጣም ቆንጆ ነው። ስለዚህ ቃል ማወቅ ብቻውን ዋስትና አይደለም። ብዙ ልጆች እኛ ጋር ቲክቶክ ላይ ላይቭ ስትሪሚንግ ይከታተላሉ። ሲምፕል እንግሊሽ ዊዝ ገሬ እና ሲምፕል እንግሊሽ ዊዝ ገሬ 2 ላይ ብዙ ቃላት ይሰበስባሉ። ከዛ ግን አት ታይም ኦፍ ፕራክቲስ ልምምድ ስናደርግ በፍጹም አይጠቀሙባቸውም እነዛን ቃላቶች። ምክንያቱም ለጊዜው ያወቁ ይመስላቸዋል፣ ከነሱ ጋር ግን አይገኝም፣ ወደው ይጠፋል። ስለዚህ በአረፍተ ነገር መንገድ ብትይዟቸው የተሻለ አቅም ይሆናቸዋል ማለት ነው። ኦኬ ለምሳሌ እኔ ኮንፊደንት የሚል ቃል ብነግራችሁ በራሱ የሚተማመን ማለት ነው አይደል? ኮንፊደንት ማለት so I want to become more confident in English. Okay, I want to become more confident in English. Okay, በእንግሊዘኛ ላይ የተሻለ በራሱ የሚተማመን ሰው መሆን ፈልጋለሁ። ወደ አረፍተ ነገር ቀይሩት ልክ እንደዚህ። አለያ ግን ኮንፊደንት ማለት በራሱ የሚተማመን ብለህ ከያዝከው I am confident ብለ ለመስራት ራሱ በጣም ትቸገራላችሁ ንግግር ስታደርጉ። ስለዚህ እሱን ነገር እንድታሻሽሉ እንፈልግ። ሌላኛው obviously shadowing technique please በቃ shadowing technique በጣም ይጠቅማችኋል። ትሰሙታላችሁ እኮ ብዙ ጊዜ በብዙ ዩቲዩብ አማራጮች ሰምታችኋል ትምህርቶችን። shadowing ማለት mimicking የምንለው ወይም ደግሞ imitation የሰዎችን ንግግር እየኮረጃችሁ አብራችሁ ማለት ሲናገሩ አብራችሁ እኔ ስናገር አብራችሁ እየተከተላችሁ እንደማለት ማለት ነው። እሱን ቴክኒክ ስትራቴጂ ብትጠቀሙ ለምን ይጠቅማችኋል? አንደኛ ምላሳችሁ ሞር ፍሌክሲብል ይሆናል። በጣም ማለት አፊ እኮ ተሳሰረብኝ ትላላችሁ አይደል ስትናገሩ፣ እሱን ያጠፋላችኋልና ብትችሉ እሱን ሞክሩት፣ በጣም ይጠቅማችኋል። በሌላ አማራጭ ደግሞ ጋዜጣና መጽሔት ይዛችሁ ደግሞ ድምጻችሁን ወጥ አድርጋችሁ በደንብ ማንበብ ብትችሉ that's again another help በጣም ሌላ እርዳታ ይሰጣችኋል እሱና እሱንም ማድረግ ብትችሉ ቆንጆ ነው። ሻዶዊንግ ግን እንደዋዛ እንዳታዩት። ኦኬ የማን ነው ሻዶዊንግ? በተለይ ኢንተርሚዲየት ሌቭል ላይ ካላችሁ ኢንተርሚዲየት ሌቭል የሆናችሁ ሰዎች በአማርኛ እንደዚህ የምናስተምራችሁ ሰዎችን ቪዲዮ ትምህርት ከመከታተል ይልቅ በእንግሊዘኛ የሚያስተምሩ ቻናሎችን ብታዩ የተሻለ ታዳብራላችሁ። አማርኛ እየተናገርን የምናስተምረው ቢጊነሮችን መርሳት ስለሌለብን ነው እንጂ በፍጹም አይጠቅማችሁም ለናት። እኔ በፍጹም ብዬ ነው የማምነው። በፍጹም በአማርኛ እየተማርክ እንግሊዘኛም በአማርኛ እየተማራችሁ ልትለወጡ ማለት ነው። አይሰራም። እሱም መንገድ እኔ እቃወማለሁ፣ አልስማማበትም ማለት ነው። ስለዚህ ኔቲቮች ጋር ይኑራችሁ። ብዙ ቻናሎች አሉ ዩቲዩብ ላይ፣ እነሱን በደንብ ተከታተሉ ማለት ነው። ኦኬ አሊያ ደግሞ ቲክቶክ ላይ ሙሉ እንግሊዘኛ ፕሮግራም ላይ ላይቭ ስትሪሚንግ የምናስኬድበት ላይ ብትገኙ ደግሞ ዋው በቃ እሱ ደግሞ በጣም ቆንጆ ይሆናል ማለት ነው። ኦኬ ከዛ ውጭ አሁን እናንተ ጋር ያለው በጣም ትልቁ ድክመታችሁ ደግሞ ስህተታችሁን መቀበል አትፈልጉም። ማለት ስህተት is just part of the process። በቃ part of the process ነው። ኦኬ የመልመድ ሂደቱ አካል ነው ስህተት ሚስቴክ ማለት ነው። ስለዚህ መሳሳት ምንም ማለት እንዳልሆነ ማሰብ አለባችሁ። አሁን ሁሉ ሰው እንግሊዘኛ ቋንቋ ሊናገር ሲፈልግ በተለይ ሀበሾች ምናምን ካሉ አይመቸው። በቃ የውጭ ሀገር ዜጎች ማያውቃቸው ከሆነ ደስ ይለዋል ያወራል። በቃ ሀበሻ ካለ ያው ይነቀፋል ምናምን ብሎ ስለሚያስብ ነው። ግን it's okay ነቀፈ አልነቀፈ ማንም በቋንቋ ብቃቱ አዋቂ ተብሎ ሊመዘን አይችልም። ቋንቋ ስላወቀ ምሁር ነው አዋቂ ነው ምናምን ብላችሁ እንዳታስቡ፣ ሞኝነት ነው እሱ። ደጋግሜ ቪዲዮ ሰርችላችኋለሁ በዚህ ጉዳይ ማለት ነው። ኦኬ ስለዚህ ስህተትን ተቀበሉ። ፍሉዌንሲ የሚዳብረው ፍሉዌንሲ እያደገ የሚሄደው ለውጣችሁ በምንድነው? ስህተት በመስራት ዛሬ የሰራው ስህተት ነጋት ደግሞ ስለዚህ ኮሬክሽን ታገኛላችሁ ማለት ነው። እሱን እንድታስቡበት ፈልጋለሁ። ኦኬ የቋንቋ ዋና ግቡ ዋና ዓላማው መግባባት ነው። ይሄን እንዳትረሱ። መግባባት ነው አለቀ። ሌላ ምንም ዓላማ የለው። መግባባት ከሆነ የምትፈልጉ አውሩ፣ ተግባቡ። ከዛ በተሰባበረ መንገድ ነው የተግባባሁት ምናምን እሱ ሌላ ጉዳይ ነው። ዓላማ መግባባት ነው ብራዘር። ውሃ ቢጠማ ውሃ መጠጣት ብትፈልግ በግማሽ ሊትር ውሃ መያዣ አይላንድ ምንለው በተለምዶ ማለት ነው በሱ ቦትል ብትጠጣ ወይም ደግሞ በ1 ሊትር በ2 ሊትር በየትኛውም ጠጣ፣ ዋናው መጠጣት ነው የሚፈልገው አይደል? አለቀ። ስለዚህ መግባባት ነው ታርጌታችሁ መሆን ያለበት፣ እሱ እንዳትረሱ። ሌላኛው የምትለማመዷቸው እንግሊዘኛዎች የምታጠኗቸው እንግሊዘኞች ዝም ብላችሁ ዘላችሁ ግራመር አትበሉ። ከህይወታችሁ ቅርብ የሆነ በየቀኑ ልትጠቀሙባቸው የምትችሏቸው አይነት ቃላትን ኤክስፕሬሽኖችን ምናምን መሰረት ያደረገ አጠናን ጀምሩ። አይረሳችሁም።
አለያ ግን ዝም ብለው ሁሉ ጊዜ 10 ዓመት ሙሉ ቴንስ እንዳለ የሚቀመጥ ሰው አለ አሁንም ዛሬም በቴንስ የሚሸወድ ሰው አለ ማለት ነው አጠናን ስልታችሁን አስተካክሉ እሱ ላይ ቪዲዮ ሰርችላችኋለሁ ካሁን በፊት ከዛ ባለፈ ስለ ሃቢያችሁ ስለ ኢንትረስታችሁ እንደማለት ነው ከዛው ስለ ፋሚሊ ስለ ወርክ ላይፍ ስለ አካዳሚክ ላይፍ እንዲህ ቅርብ የሆኑ ለእናንተ ጉዳዮች ላይ ብትነጋገሩ ብታወሩ በጣም ቆንጆ ነው በመጨረሻም ጥናት እንግሊዘኛ ቋንቋ ጥናት በመታደርጉ ጊዜ የ20 ደቂቃ የ30 ደቂቃ የ15 ደቂቃ ልምምድ ኮንሲስተንሲ ባለው መንገድ ማለት ቀጣይነት ባለው መንገድ ልምምዱን ብታደርጉ ራሳችሁን ለውጥ ማየት ትችላላችሁ ኦኬ ለውጥ ማየት ትችላላችሁ እንግዲህ ከዚህ ውጭ እኔ ላግዛችሁ የምችለው ነገር ከፍላችሁ መማር የምትችሉት ከፍላችሁ ተማሩ በነፃ መማር የምትፈልጉ ሰዎች ደግሞ ኢቭን የኔን ኮሚትመንት ከምን እንደሆነ ልንገራችሁ ትምህርት ቤት ላይ ብትመጡ መገናኛ ሲደራርቱ ህንጻ አጠገብ ሲቲ ሞል ላይ ቁጭ አድርጌኔ የሳምንት ፕሮግራም አወጣላችኋለሁ ለ3 ወር የሚሆን የሳምንት ፕሮግራም አውጥቼ እሰጣችኋለሁ በዛ መሰረት ፕራክቲካሊ እናንተ የምትፈጽሙት ከሆነ ጥሩ ለውጥ እንድታመጡ ያግዛችኋል በዛ መንገድ ያግዛችኋል አብራችሁ ስለነበራችሁ በጣም ነው ማመሰግነው ፕራክቲካል ኤቭሪዴይ እንግሊሽ የሚለውን እንጨርሰዋለን መጽሐፉን ታንክ ዩ ባይ ባይ